ክቡር ድንጋይ ይስማዕከ ወርቁ እንደጻፈው እኔ እንዳነበብኩላችሁ ዛሬ ምዕራፍ 10 ክፍል 15ን አቀርብላችኋለሁ። ባለፈው ግን ያቆምነው ከሰውነት ወደ ውሻነት የተቀየረው የተከበረ ሰው ወደ አዲስ አበባ ጉዞውን ጀምሮ በመንገድ ላይ ግን ረሃብ አስቸግሮት በየስጋ ቤቱ በራፍ ላይ እየተቁለጨለጨ ምግብ ለመቀረም ሲያስብ አዲስ አበባ ሄዶ ምን እንደሚያደርግ ሲያውጠነጥን ሲያስብ ሰላይ መሆኑ እንደሚያዋጣው ተረድቶ ይህንን እያሰበ እያለ ነበር ያቆምነው። የዛሬውን እንደዚህ ያቀርብላችኋለሁ። ባለፈው የጠቅላይ ሚኒስትሩን መታመም ከመስማቴ በፊት ስለ ኮሞሮሱ ፕሬዝዳንት ህልም ሳስብ ነበር። በህልማቸው ውሻ ሲያባረራቸው አይተው በነጋታው አንድ ብርጌድ ውሻ ገዳይ ኃይል አቋቁመው የኮሞሮስን ውሻ ሁሉ ማስጨረሳቸውን አስቤ ደንግጬ ነበር። የደነገጥኩት የእኛን ጠቅላይ ሚኒስትር በህልማቸው ውሻ ካባረራቸው አንድ ብርጌድ ጦር አዘው እንዳያስፈጁን ነበር። የአፍሪካ መሪዎች የስልጣን ኮርቻቸው ላይ አንዴ ፊት ካሉ እንኳን ሰው ሞት እንኳን የሚነጥቃቸው አይመስላቸውም። እነሱ ሲሞቱ የሚጋልቡት ፈረስም አብሮ እንዲሞት ይፈልጋሉ። ስለ ጠቅላይ ሚኒስትሩ መታመም እያወሩ የሚያዘግሙትን ሰዎች ወሬ ለመቀላወጥ ከጎዳናዬ ተዘንጥዬ ለአንድ ሰዓት ያህል ተከተልኳቸው። በጠና ታሟል አሉ። እንዲያውም ጉዳዩ ጠና ያለ ነው የሚባል ነገር አለ። ጠቅላይ ሚኒስትሩ ነክተውታል ብሎ የዘገበ ጋዜጣም ተዘግቷል አሉ። ምን አዲስ ነገር ይኖረዋል? መታመም መሞት ያለ ነው። ሰውየው ጊዜር አይደሉ። ዘላለም እንደማይኖሩ እኮ የታወቀ ነው። ግን እድል አመለጣቸው። በምርጫው ፓርቲያቸውን ስልጣን አስለቅቀው ቢሆን ኖሮ የዲሞክራሲ አባት እየተባሉ ሲመሰገኑ ይኖሩ ነበር። በዚህ ሁኔታ ካለፉም አልቃሹም እንደ ገል ቀጥቅጦ እንደ ሰም አቅልጦ እንዲገዛ ያደረጉት ፓርቲያቸው ነው። ኢትዮጵያ እርሳቸው ወደ ስልጣን በመምጣታቸው ያተረፈችው ምንድን ነው? መገነጣጠልን ነው። በብሔር መናቆርን ነው። ዘረኝነትን ነው። ሙስና ነው። ሰዎች በነፃ እንዲጽፉ እንዲናገሩ አላደረጉም። ልክ ብለሃል ወንድም። ወንድ ከሆኑ ለምን እንደ ጋናው ፕሬዝዳንት ሀገራቸው ውስጥ አልታከሙ? በሀገራቸው ብልጽግና እንደሌለ አንዱ ማሳያ የእርሳቸው ውጭ ሄዶ መታከም ነው። የጋናው ፕሬዝዳንት ግን ሀገራቸው ውስጥ ታክመው ሀገራቸው ውስጥ በክብር ተቀበሩ። ሰው ሀገር ሄዶ ከመዳን ሀገር ውስጥ ታክመው መሞት ይሻላል። እርሳቸው ከሌላው ሕዝብ በምን በልጠው ነው ውጭ ሄደው የሚታከሙት? ውርደት ነው። ሁሉም ዜጎች በህመም ፊት እኩል አለመሆናቸውን ሊነግሩን ፈልገው ይሆን? ነገር ግን ሁሉም ዜጎች በሞት ፊት እኩል ናቸው። በሀገራቸው ውስጥ የሙያም ሆነ የትምህርት ጥራት ስለሌለ ዶክተሮቹን አይተማመኑባቸውም። ስጋታቸውስ? ከቂጡ ቁስል ያለበት ውሻ እንደ ልቡ አይጮህም የሚባለው ተረት ሐሰት አይደለም። ከሕክምናው ጥራት መጓደል በተጨማሪ ማንን አምነው ሰመመን ውስጥ መግባት ይችላሉ?
ሐኪም ማፍራት የማይችለው የትምህርት ፖሊሲ የነደፉ እሳቸው ናቸው። የነበሩትም ሐኪሞች እንጀራ ፍለጋ ተሰደዋል። የሁለቱን ሰዎች ማለቂያ አልባ ወሬና ዲካ አልባ መንገድ ታከተኝና ተመልሼ በራሴ መንገድ መጓዜን ቀጠልኩ። ክንፍ እንዳቆጠቁጥ ተመኘው። ሽው ብዬ 4 ኪሎ ዱብ ብል የሥልጣን ሽኩቻቸው ድራማ እያየው እዝናና ነበረ። መቼም ይህ ታሪካዊ ወቅት ነው። እንደ ራስ ሚካኤል ስዑል ሻውሚና ሻሪውን ኪንግ ሜከር አይ ነበር። መቼስ ማን ይሆናል? አይተ ስብሐት ነጋ ስራቸውን መልሰው መጀመራቸው አይቀር። እርሳቸውን ሳነሳ ከኋላ የትቼው የመጣሁት የይርጋለም ከተማ ትዝ አለኝ። አይተ ስብሐት ነጋ ሸፍተው ጫካ ከመግባታቸው በፊት ይርጋለም ከተማ ውስጥ ታዋቂ የትምህርት ቤት ዳይሬክተር ነበሩ። በወቅቱ ለአካባቢያቸው ብቸኛ ትምህርት ቤት በመሆኑ ከብዙ ርቀት በስንቅ የሚመጡ ተማሪዎች ይገቡበት ነበር። እዛ ትምህርት ቤት መግባት ዩኒቨርሲቲ እንደ መግባት ይቆጠር ነበር። አቶ ስብሐት ነጋ ብቻም ሳይሆኑ ሟቹ ደራሲ ስብሐት ገብረ እግዚአብሔርም የዚህ ትምህርት ቤት አስተማሪ ሆኖ ከአዲስ አበባ ተልኮ ነበር። ሶምሶማይን አስነካሁት። ወደ ሐዋሳ ለመግባት ተቃርቤያለሁ። ከሐዋሳ አዲስ አበባ ለመድረስ ድፍን 273 ኪሎ ሜትር ይቀረኛል። አሁን የምሮጥበት መንገድ ጀግናው በቀለ ወያ ቦረና ላይ መሽጎ ጣሊያንን እንደ ሾላ ለማርገፍ ያለፈበት መንገድ ነው። ይቺ ሀገር ስንት ጀግኖቿን በልታ ለምን እንደማትጠረቃ አይገባኝም። የበቀለ ወያ እግር የረገጠውን ስረግጥ አንዳች ወኔ ወረረኝ። ወደ ሐዋሳ እየተቃረብኩ ስመጣ ያለፍኳቸውን ትናንሽ ከተሞች አስታወስኩ። ሞረቾ የኢትዮጵያ ግዙፍ ወታደራዊ ማሰልጠኛ ጣቢያ የሆነውን ብላቴን መታጠፊያ ናት። ግዙፍ አውሮፕላን የተሸከመው አውሮፕላኖች የሚያርፉበት የኮንክሪት ሜዳም ያለው ነው ብላቴን። ለኩ መታጠፊያ ትዝ አለኝ። ከዋናው አውራ ጎዳና ገባ ብላ የምትገኝ ለኩ ከተማ በምኒልክ ጊዜ ዋና ከተማ ነበረች። ባልቻ አባ ነፍሶ ዋና ከተማውን ወደ ትውልድ ሀገራቸው ወደ ሀገረ ሰላም ከመውሰዳቸው በፊት ራስ ደስታ ዳምጠው ደግሞ በተራቸው ዋና ከተማዋን ከሀገረ ሰላም ወደ ይርጋለም ወሰዱት። ራስ ደስታ ይርጋለምን የመረጡበት ዋናው ምክንያት መንገዶቿ ውስብስብ ሆነው ለጠላት ወረራ እንዳትመች ተደርጋ በአስፈሪ ድልድዮች የታጠረች ምሽግ በመሆኗ ነው። ቀዳማዊ ኃይለ ሥላሴ የሥልጣን ሽኩቻቸውን ለማስቆም የልጅ ኢያሱን ዘመድ አዝማዶች ለቃቅመው ጉዞ ያወረዱባት ከተማ ናት። ውስብስቧ ይርጋለም የልጅ ኢያሱ ዘመድ አዝማዶች ከተማዋ ውስጥ መንቀሳቀስ ቢችሉም ወንዞቹን ተሻግረው ማለፍ አይችሉም ነበር። ማታ ማታም እንደ እስረኛ ተቆጥረው እንዲገቡ ይደረጉ ነበር። እስከ ዛሬ ድረስ በኃይለ ሥላሴ የተገሩ እግሮቻቸው ወንዙን አይሸግሩላቸውም አሉ። በኃይለ ሥላሴና በመለስ መካከል ብዙ መመሳሰል አለ። ቁመታቸው፣ ቅጥነታቸው፣ መሰሪነታቸው፣ በቀላቸው፣ አሸማቃቂነታቸው፣ ስልጣን ላይ ሙጭጭ ባይነታቸው፣ ከኔ በላይ አዋቂ ላሳር ባይነታቸው፣ እኔ ያውቅልህ ባይነታቸው፣ አምልኩኝ ባይነታቸው፣ ብቅ ብቅ የሚለውን እንደ ጤዛ ታይቶ እንዲጠፋ የሚያደርጉበት ስልታቸው፣ ጠላት ብለው የፈረጁትን ሰው እንደ እባብ ውስጥ ለውስጥ ተስበው ድራሹን የሚያጠፉበት ሴራቸው፣ ሹማምንቶቻቸውን እንዲሽቆጠቆጡና እነርሱ ብቻ አጉልተው እንዲያሳዩ የሚያደርጉበት አቅማቸው ሁሉ ተመሳሳይ ነው። ይህ ሁሉ ታሪክ እያሰብኩ ሳይታወቀኝ ሐዋሳ ገባሁ።
እዚች ከተማ ትንሽ ልልቀምና ጉዞዬን እቀጥላለሁ። የ4 ኪሎን ትኩሳት ልደርስበት ይገባል። ጓጉቻለሁ። ጠቅላይ ሚኒስትሩን ያለ መሪ ባያሳጧት ኑሮ መሞታቸውም ሆነ መታመማቸው እንዲህ ቡና መጠጫ ባልሆነ ነበር። በኩራዞች መሃል ፀሐይ ለመሆን ዙሪያቸውን በኩራዝ አጥረው ያለ ተቀናቃኝ በአቀንቃኝ በመታጀባቸው ሻል ያለ ኩራዝ እንኳን እንዳይኖር አድርገዋል። አሁን ጦርነቱ የኩራዞች ጦርነት ነው። እፈጥናለሁ፣ ቤተ መንግሥትም እገባለሁ። የዛሬውን ትረካዬን በዚህ ያቆማለሁኝ። ቀጣውን በሚቀጥለው ይዤላችሁ እመጣለሁ። እንዳለ ነኝ።